ግን ደግሞ ይሄንን ኬዝ እኔ ንጹህ መሆኔን እንድታዩት አደርጋለሁ። የዛኔ የእውነት እስከዛሬ አብራችሁ ስትኖሩት የነበረውን አቤል እንደዚህ እግር በእግር ሰው ተከታትሎኝ ለእኔ ወጥመድ በሚያዘጋጅበት ማንም ሰው ለእናቴም ለቤተሰቤም ሳያዝን እኔን ለማጥቃት በማይመለስበት ሰዓት እናንተ እንደዚህ እኔ ላይ ፊታችሁን ስታዞሩ ማየት ማለት ይኸውልህ ንጉስ፣ እኔ እንደዚህ ማለት አይደለም የእውነት ከፍቶ ማለት እሷም ጓደኛችን ነች፣ አንተም ጓደኛችን ነው። አዎ ሁላችንም ጓደኛ ማቾች ነን። ይበልጥ ደግሞ ታምራት ለእኔ ምን እንደሆነ እኔም ደግሞ ለታምራት ምን እንደሆንኩኝ እዚህ ሚዲያ ላይ ማውራት ያለብን ነገር አይመስለኝም። እዮሲ አንተም የምታውቀው ነገር ነው አይደለ? ያንን እኮ ጠንቅቄ አውቃለሁ። ለዛው ነው መጥቼ ወንድሜን የታደረግከው እያልኩ ያለሁት። ያለበትን ነገር እያልኩ ያለሁት ለዛ ነው። አስፈላጊ ከሆነ ላይክ እኔ ችግር የለውም። አንደኛ እግዚአብሔርም አለ፣ ሁለተኛ ደግሞ ንጹህነቴ ከምገባበት ችግር ሁሉ ያወጣኛል። ምንም የሚያስፈራኝ ነገር የለም። ብዙ ማስረጃዎችም ደግሞ በየቦታው ከጊዜያት በኋላም ደግሞ በስልክ መስመር የተደረጉት ነገሮች በሙሉ ከፍርድ ቤት በሚወጡ ትዕዛዞች መደረግ ያለባቸው ነገሮች በሙሉ ይደረጋሉ። እሱ ችግር የለውም። እኔ ብዙም ስለዛ ጉዳይ የሚያስጨንቀኝ ነገር የለም። አሁን ግን አሁን እንደዚህ ማንም ከመሬት ተነስቶ የአቤልን ስም ማጥፋት የሚቻልበት ሁኔታ ሊፈጠር ወይም ደግሞ ሊሆን የሚችል ነገር አለ። ምክንያቱም እኔ ስሜን ዝም ብዬ ለመገንባት ወይም ደግሞ ለፍምስና የምሰራው ነገር አለ። የራሴ ንጽህናዬ ያመጣልኝ አቤል ነኝ፣ ማንነቴ ነው እና እዚህ ጋር ለማስተካከል የጠፋ ስም ምናምን እያልኩኝ አይደለም። እኔ ማንም ሰው ያድርገው ማን ይሄን ወንጀል አጋልጧለሁ። ዛሬ ደግሞ እንደ ወንድም ልትተባበሩኝ ከፈለጋችሁ ምርጫችሁ ነው። እንግዲህ ስንት ቀን ከኔ ጋር ስንገናኝ በቦዲጋርድ ምናምን ነበር። ዛሬ መግቢያ ላይ ብቻ እንድትገቡ ከተደረገ በኋላ ማንንም ሰው ሳታገኙ እዚህ ድረስ እንድትገቡ የተደረገበት ምክንያት እንደፈለጋችሁ እንድትሆኑ ከፈለጋችሁ ልትተባበሩ እኔን ለመጉዳት ወይም ደግሞ እሱ ነው ይህን ወንጀል የሰራው ብላችሁ ሀሳብም ካላችሁ የፈለጋችሁትን እንድታደርጉ ስለፈለግኩኝ ነው። ዮሴ አንተም ብትሆን ስለ ወንድምህ ፍቅረኛ ህይወት የሚያሳስብህ ከሆነ ያላችሁ ማስረጃ ሃይማኖት፣ አንቺ ንጉስ፣ አንተ ፕሮግራሙ ላይ እኔ እንግዲህ እንዳላችሁት ነው ከ30-40 ደቂቃ በላይ የቆዩ አይመስለኝም። ፕሮግራሙ ምን አይነት ሁኔታ እንደቀጠለ የማውቀው ነገር አለበት። ስለ ፕሮግራሙ ብናወራ ደስ ይለኛል። አንተም ዮሴ ስለ ታምራት ማውራት የምትፈልገው ነገር ልትነግረኝ የምትችለው ነገር ካለ ብዙ ነገሮችን በቃ ማለት አሁን ላይ የተለወጡ ነገሮችን ካሉ እንድታጫውትኝ ይፈልጋሉ። የሁላችሁን የመጀመሪያ ማወቅ የምፈልገው ነገር